በእስልምና ውስጥ ታላቁና በላጩ ሰደቃ ወይም ምጽዋት ፍጹም ማንም የማያውቀው ነው። ዓለማችን መልካም ስራን በመቅረጽ ለእይታ በተጠመደችበት በዚህ ዘመን እስልምና ግን የተለየ የኃይል ምንጭ ያስተምረናል። እርሱም የድብቅ ሰደቃ ኃይል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምንም ጥላ በሌለበት የቂያማ ቀን በአላህ አርሽ ጥላ ስር ከሚጠላሉ 7 ሰዎች መካከል አንዱን እንዲህ ሲሉ ገልጸውታል። ቀኝ እጁ የሰጠችውን ግራ እጁ እስከማታቅ ድረስ በሚስጥር የመጸወተው ነው ብለዋል። ይህ ምን ያህል ጥልቅ እንደሆነ አስተውሉ። ይህ ስለ ኢኽላስ የልብ ጥራት የሚናገር ነው። መልካም ስራ በአንተና በአላህ መካከል ያለ የግል ሚስጥር ይሁን። ያለ ካሜራ፣ ያለ ሶሻል ሚዲያ ፖስት እና ያለ ሰው ምስጋና ስትሰጥ ልብህን ከኩራትና ከይሉኝ ትጠብቃለህ። ይህ ድብቅ ሰደቃ ስለ ገንዘብ ብዛት ሳይሆን ስለ ንያ፣ ስለ ንጹህ ሀሳብ ነው። እርዳታው እጅግ ንጹህ ከመሆኑ የተነሳ የተቀበለው ሰው እንኳን ከማን እንደመጣ ላያውቅ ይችላል። ዓለም በእውቅና አባዜ በናወዘችበት በዚህ ሰዓት አንተ ግን መልካምነትህን በዝምታ ሞክር። እውነተኛ ለውጥ ሁሌም ጩኸት አያስፈልገውም። አንዳንዴ ዝምተኛው እጅ ታላቅ ለውጥ ያመጣል። አላህ ሱብሓነሁ ወተዓላ በቁርአን ውስጥ ግልጽ ሰደቃን ባይከለክልም ድብቅ ሰደቃን ግን ለነፍስ የተሻለና ወንጀልን የሚያብስ መሆኑ እንዲህ ይገልጸዋል። ምጽዋቶችን ብትገልጹ እርሷ ምንኛ መልካም ናት። ብትደብቋትና ለድሆች ብትሰጧት እርሱ ለእናንተ በላጭ ነው። ከኃጢአቶቻችሁም ለእናንተ ያብስላችኋል። አላህም በምትሰሩት ሁሉ ውስጥ አዋቂ ነው። ሱረቱል በቀራ። ግልጽ ምጽዋት ሌሎችን ለማነቃቃት ሊጠቅም ይችላል። ነገር ግን በሚስጥር መስጠት ልብን ከሪያ ለሰው ይውልኝ ስለሚጠብቅ የአላህን ምህረት ለማግኘት ዋስትና ይሆናል። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። በሚስጥር የሚደረግ ሰደቃ የአላህን ቁጣ ታበርዳለች ብለዋል። ጠበራኒ ዘግበውታል። ሰው ሆኖ የማይሳሳት የለም። ስህተትና ወንጀል በምንሰራበት ጊዜ የአላህን ቁጣ ለማብረድና ይቅርታን ለማግኘት ትልቁ መሳሪያ ማንም ሳያየን ለችግረኞች የምናደርገው እርዳታ ነው። ድብቅ ሰደቃ 3 ፋይዳዎች ወይም ጥቅሞች እናገኝበታለን። አንደኛው ኢኽላስን እናዳብርበታለን። ስራው ለአላህ ብቻ መሆኑን ያረጋግጣል። ሰዎች እንዲያመሰግኑ ወይም ቸር እንዲሉ አትፈልግም። ምስጋናህን የምትጠብቀው ከአላህ ብቻ ይሆናል። ሁለተኛው ጥቅም የተቀባዩን ክብር እንጠብቅበታለን። እርዳታን ለሚቀበለው ሰው ስሜት መጠንቀቅ ትልቅ አምልኮ ነው። በካሜራ ፊት የሚሰጥ እርዳታ የተቀባዩን ክብር ሊነካ ይችላል። በሚስጥር ሲሆን ግን ሰውየው ሳይሸማቀቅ ፍላጎቱን ያሟላል። ሶስተኛው ጥቅም ልብን ከኩራት ወይም ከኪብር እንጠብቅበታለን። ሰው ሲያየህ እኔ ሰጪ ነኝ የሚል የኩራት ስሜት ሊመጣ ይችላል። ብቻህን ስትሆን ግን ድሃውም አንተም በአላህ ፊት እኩል መሆናቸውን ትረዳለህ። ዛሬ ላይ ሶሻል ሚዲያ ቻሪቲ ወይም መልካም ስራን ፎቶ አንስቶ መለጠፍ የተለመደ ሆኗል። በእርግጥ ይህ ሰዎችን ለበጎ ነገር ለማነሳሳት ሊረዳ ይችላል። ነገር ግን በእስልምና አስተምህሮት ስራችን በውስጡ ይዩልኝ የሚል ስሜት ከገባበት ዋጋውን ያጣል። ስለዚህ አንድ አማኝ ቢያንስ ለሰው የማይናገረው በልቡና በአላህ መካከል ብቻ ያለ የሚስጥር ሰደቃ ወይም የሚስጥር እርዳታ ሊኖረው ይገባል። ይህም ከሞት በኋላ ላለው ህይወት ብርሃን ይሆነዋል። እውነተኛ ተጽዕኖ ያለው በድምፅ ብዛት ሳይሆን በልብ ንጽህና ነው።